እሺ አሁን እንግዲህ እዚህ ዌብሳይት ላይ አሳያችኋለሁኝ ፐብሊክ ሄልዝ ሰርቲፊኬሽን እንዴት እንደምትፈተኑ ያለው ስቴፕ ምን ይመስላል የሚለውን ባለፈው ቪዲዮዎችን ሼር ሳደርግ ብዙ ሰው የጠየቀኝ ምንድነው ሊንኩን ፈልጋለሁ የሚል ነው። ሊንኩ ከታች ከዚህ ከቪዲዮ ስር አስቀምጥላችኋለሁ። ክሊክ በማድረግ የተለያዩ መረጃዎች አሉ። በጣም ብዙ ናቸው። እኔ ግን ዝም ብዬ ከላይ እየሄድኩኝ አሳያችኋለሁ። ምናልባት ይህን ዌብሳይት ስትመለከቱ ከላይ ጀምራችሁ ብታዩት ጥሩ ነው። እዚህ ጋር እንደምትመለከቱት ከርሰሩ እንደሚያሳያችሁ ሲፒኤች ይላል፣ ሰርቲፋይድ ፐብሊክ ሄልዝ የዛንም ሰርቲፊኬሽን ይሰጣሉ። ሌላኛው ሲዲአይ የሚባለው ነው፣ ሰርቲፋይድ ዲዚዝ ፕሪቬንሽን ወይም ደግሞ ኢንፌክሽን ፕሪቬንሽን እንደማለት ነው። የነሱ ፖርታላቸው ራሱ ይለያል። ዳይሬክትሪ ወደዛ ይወስዳችኋል እዚህ ጋር ከተጠቀማችሁ። እዚህ ጋር ግን ፐብሊክ ሄልዝ ቀጥታ ልትሄዱ ትችላላችሁ። እንደዛ ለማድረግ ይሄ ዌብሳይት የሚያሳየው እንግዲህ ኤሊጂቢሊቲ ሪኳየርመንት ምን ያስፈልጋል ለፈተና ለመቀመጥ የሚለውን ያሳያችኋል። ሰርቲፊኬሽኖች እንዳልኳችሁ እዚህ ጋር ክሊክ በምታደርጉ ጊዜ ሰርቲፊኬሽኖቹን እንዳለ ያወጣላችኋል። ለምሳሌ ሲዲአይ ያለ፣ ሲፒኤችኤን ወይም ደግሞ ሰርቲፋይድ ፐብሊክ ሄልዝ ነርሲንግ ለምሳሌ የተማሩ ኮሚኒቲው ላይ ሰርቪስ መስጠት የሚፈልጉ ሰርቲፋይድ መሆን የሚችሉበት ነው። ይሄኛው ለዲዚዝ ፕሪቬንሽን ነው፣ ኢንተርቬንሽን ማለት ነው። ዲዚዝ ፕሪቬንሽን ኦር ኢንተርቬንሽን ሊሆን ይችላል። እዛ ላይ ተመዝግባችሁ የምትፈተኑበት ነው። ሌላው እዚህ ከርሰር ላይ ክሊክ በምታደርጉ ቀጥታ ያሳያችሁ። እያንዳንዱ ለብቻ ነው። እዚህ ጋር ክሊክ ስታደርጉ በቀኝ በኩል የተለያዩ ኦፕሽኖች ይወጣሉ። እነሱን ማንበብ ይጠይቃል። ሌላኛው ታች ቤዚካሊ ዋና እኔ ማሳየት የፈለግኩት ፐብሊክ ሄልዝ ነው። ሌሎቹ እንዳሉ ሆነው ለምሳሌ ነርሲንግ ተምራችሁ ፐብሊክ ሄልዝ የተማራችሁ ሁለቱንም ሰርቲፋይድ ማድረግ ትችላላችሁ። አንደኛ ለምሳሌ ነርሲንግ ላይሰንስ በአሜሪካ ውስጥ ካወጣችሁ በኋላ ከዛ በኋላ ፐብሊክ ሄልዛችሁን ደግሞ ሪኮግናይዝ ለማስደረግ ሰርቲፋይድ ፐብሊክ ሄልዝ ፕሮፌሽናል ትሆናላችሁ ማለት ነው። ይሄኛው ምንድን ነው የሚሆነው? ከክሊኒካል ነርሲንጉ ጋር ኢንተግሬት በማድረግ ፐብሊክ ሄልዝ ሰርቪስ ትሰጣላችሁ ማለት ነው። አገልግሎት ትሰጣላችሁ። በአብዛኛው ፐብሊክ ሄልዝ ሰርቪስ የሚሰጥባቸው ቦታዎች ከዲፓርትመንት ኦፍ ሄልዝ ወይም ደግሞ ዲፓርትመንት ኦፍ ፐብሊክ ሄልዝ ጋር ነው አብሮ የሚሰራው። ለምሳሌ ቨርጂኒያ ያላችሁ ከቨርጂኒያ ዲፓርትመንት ኦፍ ሄልዝ ጋር ሊሆን ይችላል። ቦስተን ያላችሁ ደግሞ ከቦስተን ዲፓርትመንት ኦፍ ፐብሊክ ሄልዝ ጋር ሊሆን ይችላል የምትሰሩት። ስለዚህ የእያንዳንዱ ስቴት ፐብሊክ ሄልዝ ሰርቲፊኬሽን ሊፈልግ ይችላል። ምክንያቱም ሰርቲፊኬሽኑ ምንድን ነው የሚያደርገው? ቀዳሚ ያደርጋችኋል። ስለዚህ ይሄንን በጣም ማየት ይፈልጋል። በጣም ብዙ ነው። እኔ ምናልባት በዚህ ቪዲዮ ብቻ ሊጨርስላችሁ አልችልም እና ሌላው ምናልባት ሰርቲፊኬሽኑ ዝም ብሎ አይደለም በመመዝገብ ምናም ሳይሆን ኤግዛም ትወስዳላችሁ። ፈተናውን መፈተን ግድ ይላል ማለት ነው። የፐብሊክ ሄልዝ ባክግራውንድ ያላችሁ ኤግዛማችሁን እዚህ መውሰድ ትችላላችሁ። ከዚህ ጋር በተያያዘ ምናልባት ጠቆም አድርጌ ማለፍ የምፈልገው ምንድን ነው፣ ያው ክፍያ አለው። እያንዳንዱ የራሱ የሆነ ክፍያ አለው። እዚህ ጋር ስትመጡ ፊስ ኤንድ ዲስካውንትስ ይላል። ማን ዲስካውንት ያገኛል፣ ማን ምን ያህል ያገኛል የሚለውን ይሄን ክሊክ በማድረግ ልታገኙ ትችላላችሁ። ለእያንዳንዱ የተለያየ ስለሆነ ማለት ነው። ለምሳሌ ማረፊያ የምትፈልጉ ኢቭን ፈተናው ያለበት ቦታ ላይ ስትሄዱ ሁሉ የአኮሞዴሽን ሰፖርት ልታገኙ ሁሉ ትችላላችሁ። ስለዚህ አፕላይ እንዴት ይደረጋል? ስለዚህ ኤሊጂቢሊቲውን ካወቀ፣ ኤሊጂቢሊቲ ማለት ምንድን ነው? እናንተ ለፈተናው ዝግጁ ናችሁ ተብላችሁ ካሉት ዶክመንቶች ጋር የላካችሁትን ዶክመንት አፕሊኬሽን ቼክ ካደረጉ በኋላ ፈተና መፈተን ትችላላችሁ ብለው ኤሊጂብል ናችሁ፣ ተመራጭ ናችሁ፣ ለዚህ ፈተና ብትፈተኑ ችግር የለውም ታሟላላችሁ ተብላችሁ ፋይናል መጨረሻ ላይ የሚወሰንላችሁ ምንድነው? ኤሊጂቢሊቲ ነው። ስለዚህ ያንን ቼክ እንድታደርጉልኝ ነው። እሱን ቼክ ካደረጋችሁ በኋላ ቀጥታ ወዴት ነው የምትሄዱት? አካውንት ክሬት ማድረግ ነው። ለምሳሌ አፕላይ ትላላችሁ። እዚህ ጋር አፕላይ ይላል። ለርን ሞር አባውት የሚል አለ። እሱን አፕላይ ስትሉት ቀጥታ ወደዛ ወደ ዌብሳይቱ ይወስዳችኋል ማለት ነው። ብዙ መረጃ አለ። በነገራችን ላይ ብዙ ቁጭ ብላችሁ ጊዜ ወስዳችሁ የምታነቡት ነው። እንዲያደርጋችሁ ወደ ታች ታያላችሁ። ታች ደግሞ ስትመጡ የሶስቱም አለ፣ የአራቱም እዚህ ጋር 1 2 3 4 ሰርቲፊኬሽን በአንዴ መውሰድም ትችላላችሁ በምትችሉት ጊዜ ማለት ነው። እስቲ አፕላይ እንበልና እንመልከት ምን እንደሚመጣ። አፕላይን ክሊክ በማደርግ ጊዜ
ኤሊጂቢሊቲውን እንድታነቡ ይጠይቃችኋል። ስለዚህ እኔ ለዛ ኳሊፋይ እሆናለሁ ወይስ አልሆንም የሚለውን ነው። ኤሊጂቢሊቲውን ኤሊጂብል ናችሁ፣ ለዚህ ሙያ መፈተን የምትችሉበትን ዶክመንቴሽን አሟልታችኋል ከተባላችሁ በቃ ሬዲ ትሆናላችሁ። ለዛ የሚሆን ሃንድ ቡክ አለ። ሃንድ ቡክ ማለት ምንድነው? ክሊክ ስታደርጉ ምናልባት ሁሉንም ሊያመጣላችሁ ሊያሳያችሁ ይችላል። ሶ ይሄ በሙሉ ሃንድ ቡኩ ምንድነው? ስለ ፈተናው ምን ይዘት እንዳለው፣ ከየት እንደሚወጣ፣ ምን አይነት ኤግዛም ታይፖች ሊወጡ እንደሚችሉ የሚያሳይ ነው። ስለዚህ ይሄ አዲስ ነው፣ አሁን ፌብሩዋሪ ላይ የወጣ ነው። ስለዚህ ከፌብሩዋሪ ጀምሮ የወጣ ነው። ሶ ይሄም በሙሉ ማንበብ ይጠይቃል እና እያንዳንዱን የኤግዛም ታይፕ አውትላይኑን በሙሉ ያስቀምጥላችኋል። ስለዚህ ዳውንሎድ በነጻ ማድረግ ትችላላችሁ። እኔ አሁን ኮምፒውተሬ ላይ ስለማልፈልገው ነው እንጂ እናንተ ዳውንሎድ አድርጋችሁ ማንበብ ትችላላችሁ በነጻ ማለት ነው። ስለዚህ ያንን ታደርጋላችሁ። ከዛ በኋላ ወደ ኋላ ልመልሳችሁና ወይም ደግሞ ቅድም ወደ ነበርንበት ፔጅ እንሂድ። ሃንድ ቡኩን ካነበባችሁ በኋላ ቴስቲንግ ኦፕሽኖችን ታያላችሁ። ኦፕሽኖችን ክሊክ በምታደርጉ ጊዜ ጥያቄና መልሶች አሉ። ይሄው ጥያቄ አለ፣ መልስ አለ፣ ፊው ምን ያህል ነው የሚለውን ሁሉ ታያላችሁ። የስታንዳርድ ፊ 385 ነው። ሌሎቹም እንደዚሁ ብሬክዳውን አላቸው። ዲስካውንቱንም ቅናሽም አለው ማለት ነው። ስለዚህ ፊውን አይታችሁ መፈተን መመዝገብ ትችላላችሁ እና ፊውን እዚህ ጋር ከዛ በኋላ ሬዲ ከሆናችሁ ምንድነው የምትሉት? አፕላይ ማለት ነው። አፕላይ ስትሉ ምንድነው የሚያደርገው? አካውንት ክሬት እንድታደርጉ ያደርጋል። አዲስ መሆናችሁን ዌብሳይቱ ካወቀ ወይም ደግሞ ከዚህ በፊት ያልተፈተናችሁ ምንም ይሄን ዌብሳይት አክሰስ ማድረግ ልምዶ የሌላችሁ አዲስ ከሆናችሁ እዚህ ጋር ትመጡና ክሪኤት ኤ ሴንትራል አካውንት ይላል። ክሪኤት ኤ ሰርቲፊኬሽን ሴንትራል አካውንት። ያ ማለት ምንድነው? ሁሉንም ሰርቲፊኬሽኖች የምትፈተኑት እዚህ ስለሆነ ክሊክ ታደርጉና አካውንት ክሬት ታደርጋላችሁ። በስማችሁ ክሬት ታደርጋላችሁ። ዩዘር ኔም እና ፓስወርድ፣ ሁሉንም መረጃ እዚህ ይጠይቃል። በተለይ ዩኤስ ላላችሁ በጣም ሱፐር ኢዚ ነው። ምክንያቱም ነን ዩኤስ ፎን ነምበርንም እዚህ ጋር ማስገባት ትችላላችሁ። ነን ዩኤስ አድሬስ ሁሉ ማስገባት ትችላላችሁ፣ የውጭ አድራሻ ማለት ነው። ስለዚህ ውጭም ሆናችሁ የመፈተን እድል ይኖራችኋል ማለት ነው። ስለዚህ ነን ዩኤስ ፎን ነምበር፣ ነን ዩኤስ አድሬስ፣ ለምሳሌ ነን ዩኤስ አድሬስ ወይም ደግሞ ነን ዩኤስ ፎን ነምበር ካላችሁት እዚህ ጋር እንበልና ስማችሁን ሁሉን ነገር ከሞላላችሁ በኋላ ኢሜይላችሁን ትሞሉና ለምሳሌ አዲስ አበባ ሆኖ የሚሞላ ሰው መጀመሪያ ባይ ዲፎልት ምንድነው የሚሆነው? የዩኤስ አድራሻና የዩኤስ ነምበር ማስገቢያ ቦታ ነው የሚመጣው። ከዛ በኋላ እናንተ አዲስ አበባ ብትሆኑ ነን ዩኤስ ነምበር ትመርጣላችሁ። ነን ዩኤስ ነምበር፣ ነን ዩኤስ አድራሻ ትመርጣላችሁ። ስለዚህ አገር ያስመርጣችኋል። አገር ትመርጣላችሁ፣ ኢትዮጵያ ትሉና ከዛ በኋላ ስልክ ቁጥራችሁን ታስገባላችሁ፣ ትቀጥላላችሁ ማለት ነው። ሶ እና ዩኤስ ነምበር፣ ነን ዩኤስ ነምበር፣ ከዛ ነን ዩኤስ ነምበር ከሆነ በኋላ አገራችሁን ያስመርጣችኋል። ኢትዮጵያን ትመርጡና የኢትዮጵያን ኮድ ራሱ ስለሚያስገባ እናንተ ማስገባት አይጠበቅባችሁም። ዜሮን ታስወጡና 91 ብላችሁ ቁጥራችሁን ታስገባላችሁ። እዚህ ታች ስትመጡ ሲቲ፣ ፕሮቪንስ፣ ሳውዝ፣ ኖርዝ፣ ሚድል፣ ሴንትራል ምናምን እያላችሁ መጻፍ ትችላላችሁ። ዚፕ ኮድ የሚለውን ደግሞ መዝለል ትችላላችሁ ማለት ነው። ከዛ በኋላ ይህንን እችን ቼክ ቦክስ ቼክ ታደርጋላችሁ። አይ ሃቭ ሬድ ኤንድ አግሪ ዘ ተርምስ ኤንድ ኮንዲሽንስ የሚለውን ነገር አክሴፕት ታደርጉና የራሳችሁን ቋሚ አካውንት ከፍታላችሁ። ከከፈታችሁ በኋላ በእያንዳንዱ ሰርቲፊኬሽን እየገባችሁ እየተመዘገባችሁ ፈተናውን መፈተን ትችላላችሁ። ይሄ እንግዲህ ባጭሩ ነው። ብዙ ነገር አለው አንብባችሁ ለምትረዱ። በተለይ እንዳልኳችሁ ባለፈው እዚህ ሀገር ለመስራት እዚህ ሀገር ለመረዳት ሁሉ ነገር ኦንላይን እየሆነ ያለበት ሁኔታ ነው ያለው። በአካል የሚደረግ ነገር የለም። ስለዚህ የእንግሊዝኛ ቋንቋን መረዳት በጣም አስፈላጊ ነው። ለዚህም ነው ሁልጊዜ እንግሊዝኛ ቋንቋ እንደ ቋሚ አድርጋችሁ ሁሌም መማር፣ ሙቪ ማየት፣ ሳብታይትሎችን መረዳት፣ መጽሐፍ ሁሌ ማንበብ ብንችል ጥሩ ነው። በተለይ ወጣት ሆናችሁ ዝም ብላችሁ ሶሻል ሚዲያ ላይ ከምታጠፉ ብታነቡ ወይም ደግሞ ብትረዱና እንግሊዝኛችሁን ቢልድ ብታደርጉ ብዬ እመክራለሁ። በተረፈ ኮመንት ሴክሽን ላይ መጻፍ ትችላላችሁ አስተያየቶቻችሁን።
ለሚጠቀም ሰው ሁሉ ሼር አድርጉ። ይህን ቪዲዮ ከሼር ካደረጋችሁ መረጃው ለሁሉም ሰው ሊደርስ ይችላል። በተለይ ፐብሊክ ሄልዝ በጣም ከባድ ነው በምዕራቡ ፕራክቲስ ለማድረግ። ነገር ግን የዛ ማሸነፊያ ምንድን ነው? ሰርቲፊኬሽን ነው። ሰርቲፋይድ መሆናችሁ ከታወቀ በኋላ ቅድሚያ ሊሰጣችሁ ይችላል ማለት ነው። ያ በጣም ግድ ይላል ፕራክቲስ ለማድረግ። በተረፈ ሰላም ቆዩልኝ። መልካም ጊዜ። ባባ